ያን ያህል እንትን አለው ብዬ አላስብም። ያው ቦይካም የሚሚው ላይ የመጀመሪያው አይደለም። ፋይቶች ዱባይ ከሀገር ውጭ አድርጓል። ሰው ከሀገር ውጭ ቦይካ መጀመሪያው ራውንድ ተጀመረ፣ ጨዋታው ተጀመረ። ቦይካ እንግዲህ ሰርክል እያደረገ ድሪስ ኖፈል ሰርክል እያደረገ የተጠናኑ ነው ያሉት ሁለቱ ፋይተሮች። ቦይካ አይ ቲንክ ኪክ ቢጠቀም ሞር ስኬታማ ይሆናል ብዬ አስባለሁ። ሎ ኪክ ሰንዝሮ ነበረ። እድሪስ በአሪፍ ሰዓት ነው የወጣው ማለት ነው። በአሁን ሰዓት ደግሞ እድሪስ ጠጋ ብሎ ፓንች ለማሳረፍ እያጠና ይገኛል። ሎ ኪክ ሰንዝሮ ነበረ። ክሊንች እንግዲህ ምን አይነት ቴክዳውን ነው? ድሪስ ፈጠፈጠው። እንድሪስ ቦይካን ቦይካን ጥሎታል። ፓውንድ ለማድረግ ነው ሀሳቡ፣ ወይንም ደግሞ አርምባር እያመቻቸ ነው ያለው። አርምባርም እጁም ረጅም ሆነ ይመቻል። ወይኔ ድሪስ የመጣው ነው። ኤልቦ እንግዲህ ሪቦቹ ላይ እያሳረፈ ነው የሚገኘው በአሁኑ ሰዓት። አይ ቲንክ ለአርምባር ሴታፕ እያደረገ ያለ ይመስለኛል። በተደጋጋሚ ቦዲሻት በኤልቦ ፊቱን በአሁኑ ሰዓት እየሰነዘረ ጨዋታ በዚሁ የሚጠናቀቅ ይመስላል። በአጭሩ ሊያልቅ ይችላል። ወዲያውኑ በመጀመሪያው ራውንድ ቴክዳውን አድርጎት አሪፍ ኒ ነው ያሳረፈው። ነገር ግን ግራውንድ ሎ ቦይካ እየተከላከለ ነው ተኝቶ ኤልቦችን እያዘነበ ነው የሚገኘው። ካጋለጠ ቦይካ የመጨረሻው ዲፌንድ አድርጎ በጣም ከባድ ጨዋታ ነው። እንደዚህ ብዙ ሙቶችን ሊቀበል ከሆነ ዳኛው ያስቆመ ይችላል። በክርን ማለት ነው ፊት ላይ ላለማረፍ ዳኛው እንድሪስ ቦይካ እያሰበ ይመስላል። ቦይካ ለመነሳት እየታገለ ነው። ይህን ብናት ያስጨንቃል። ዳኛው ቼክ እያደረገ ነው። እንድሪስ እየመጣ ነው። ሻት እንግዲህ ሪብሱ ላይም ከነገራ ፊቱ ላይ እንድሪስ ስለሆነ የወጣበት ባውንድ ላይ ወጥቷል። እንግዲህ በጣም የሚመች ሁኔታ ነው። አሁን የእንድሪስ ደጋፊዎች እንድሪስ እየመታላችሁ ነው። ዳኛው አስነሳው፣ አሸነፈ። እንድሪስ አሸነፈ። እንድሪስ ለሁለተኛ ጊዜ አሸነፈ። እንድሪስ ለሁለተኛ ጊዜ አሸነፈ። ቦይካ መነሳት አልቻለም ከመሬት። በሚገርም ሁኔታ እንድሪስ አሸነፈ።